በቃሽ እንደዛ ከሆነ እባክሽ ከሷ ራቂ ካባዬ ምራቂ በቃ ዳጣ አላደርኩም እሱም ማድረግ አልችልም ለምን አንተ ነገር ልንገርሽ ዳጣዬ ምንድነው የምትነግሪኝ ዳጣዬ ወንድምሽ ማለቴ ቤቢ ምን ሆነ አረ ምንም አልሆነ ምን መሰልሽ ዳጣዬ ወንድምሽ ቤቢ ወንድምሽ እንዴ ሰላምዬ ምን ሆነሽ ነው ለምን አትናገሪኝ በቃ ቤቢ ከጋሼ ነው የወለድኩት የጋሼ ልጅ ነው ዳጣ ምንድነው ምን ሆነሻል ወይ ነው ድካም ያላችሁ ዳጣዬ ይሄ እኮ አንቺን ደስ ሊልሽ ነው የሚገባው ማለት ከእናትም ከአባትም የሆነ ወንድም አለሽ እማዬ አታሳዝንሽም ሰላም እንዴት እንደ ሰራተኛ ሳይሆን እንደ ሰው ስላከበረችሽ እንዴት አስችለሽ ሁለት ልጅ ትወልጃለሽ ዳጣ እኔ እኮ እናትሽ ነኝ ሰላም ሆን ብላችሁ ሁለታችሁ በማዬ ላይ የተጫወታችሁባት ከኖራችሁ ሁለታችሁ መቅሩብኝ ምን አልሽ እንደዚህ አይነት ግፈኛ ከሆናችሁ አባዬንም አንቺንም አልፈልጋችሁ እና እትዬ እናት ትሆንሽ አትሆነኝም ግን እንደዚህ አይነት ግፍ ተካፋይ አልሆንም መሆንም አልፈልግም ከዛስ የት ልትኖሪ ነው ሲጀመር እናንተ አላሳደጋችሁ ወደ አሳደገኝ ይመለሳል ወደ ነብሩክ ቤት ነው የምትመለሺው አይደል ያሳደገኝ ጎዳና ነው ወደ መጣሁበት ይመለሳል ሲጀመር አውቃችሁ ተነጋግራችሁ ነው ወደ ቤት ይመለሳል እማዬን ከቤት ለማስወጣት ነው ዳጣ ምን ሆነሻል እንዴት እንደዚህ ታስበልሽ ዳጣ እንዴ ኧረ እሳት መሆን ምን ይሆንሽ ነው ይኸውልሽ እትዬን እዚህን ያህል እንደምትወጃት አላውቅም ነበር ደግሞ እኔ እየቀለድኩ ነው ዳጣ ኤቢ አባቷን ደረጀን ወደ ቤት ስለመለሰችው ብቻ ደስ ያላችሁ ቪዲዮውን ላይክ ያደርጋችሁ ብዛታችሁን አሳዩኝ በሌላው በኩል አሁን ላይ ሰላምን ብቸኛዋ ጠላታችን አድርጋችሁ ያያችኋት ነው ሰላም ወደዛ ቤት መለሳለሁ ብቻ ማለቷ ብዙዎቻችሁን አስከፍቷል ምን አይነት ድፍረት ነው እያሳየች ያለችው እያላችሁም ጭምር ነው የሰላምን ሁኔታ አብዛኞቻችሁ አልገባችሁም ዳጣም ቢሆን ለመጀመሪያ ጊዜ ትክክለኛ እናቷን ሰላምን ጥላ እኔ ከዚህ በኋላ ካንቺ ጋር መሆን አልፈልግም ብላ እንደውም ወደ ቤት ከተመለሰች በኋላ ማርታን እንደ እናቷ ያያቻትና ለመጀመሪያ ጊዜ ለሷ ያላትን የተለየ ስሜት እየነገረቻት ማርታ ግራ ሲገባት አይታችኋል እስቲ ዳጣ እውነት ሰላምን ጥላ ወደ ማርታ መመለሷ ትክክል ነው ብላችሁ ታስባላችሁ ወይ ይሄንን የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ ወደ ኋላ ስንመለስ ያኔ ኤቢ እንደዛ ስታስቸግር የነበረው የደረጀን ጉድማ ሳላፈርጠው የትም አልሄድም እያለች በዛ ሲሏት በዚህ ያለች ብዙ ተንኮሎችን ስትሰራ የነበረችው ኤቢ አሁን ላይ ግን አባቷ ደረጀ ጥፋት እያጠፋ እንደሆነ ያወቀችም ጭምር ከማርታ እህት እያዳነቻት ትገኛለች ብዙዎቻችሁ ልብ አላላችሁትም እንጂ አሁን ላይ የቤተሰብ ወይንም የዝምድና ጦርነት ተከፍቷል እዛ ቤት ውስጥ ማርታ እህቷ ያገዘች ያለችው እህቴ እየተሸወደች ነው እህቴን ያጃጃሏት ነው ደረጀ እዚህ ቤት ውስጥ ሌላ ልጅ እንዳለው አውቅ ያለውኝ እባካችሁ ይሄን እውነት ላውጣው እያለች ብትማጸንም እህቴን ማንንም እንዲጎዳት አልፈልግም እያለች ብዙ ነገር አድርጋለች በዛም ለበዚህ የሷ እውነታ የምትፈልገው ነገር ቢኖር ማርታ እዛ ቤት ውስጥ ባሏ ያታለላት እንደሆነና ሌላ ልጅ ከሌላ ቦታ እንዳለው እውነታውን ለማጋለጥ ነው
ይሁን እንጂ የመረጠችው መንገድ በጣም ጭካኔ የሞላበት ተንኮሎችና የተለያዩ ውሸት የተሞላባቸው ነገሮች ቢሆኑም ግን ሌሎች እዛ ቤት ውስጥ ያሉት እነ ናታን፣ ዳጣና ሌሎችም እየተረባረቡ እውነታውን ለመደበቅ ብዙ ጥረት አድርገዋል ደረጀን ለማዳን ሲባል። ናታን እስካሁን ድረስ ያደረገው ብዙ ነገሮች አለ ደረጀን ለማዳን ሲል። ወደ መጨረሻ አካባቢ ግን አንድ የታወቀ ነገር ይደርስበታል። ደረጀ ድጋሚ ሌላ ልጅ እንደወለደ። በዚህ ሁኔታ ላይ ናታን ተስፋ እየቆረጠ ይመጣና በአሁኑ ግን ጥፋተኛ አንተ ነህ ማርታ፣ ምንም እንኳን ይሄን እውነታ ያወቀች ቀን አንተ ላይ ምንም ነገር ብትፈጽም ልክ ናት ብዬ ነው ማስበው ይላል ናታን። ይሄን ያለው እንግዲህ ደረጀን ከማክበሩና ፍጹም አክብሮት ስላለውም ጭምር ነው እንደዛ ያለው። ምክንያቱም እንዴት አንተ የዳጣን ሁኔታ እዚህ ለማስተካከልና እሱን አንዴ ተሳስተሃል ብለን ስላሰብን ብቻ እሱን ለማስተካከል እንደዚህ ጥረት በመናረግ ጊዜ ጭራሽ ሁለተኛ ልጅ በቅርብ ጊዜ ውስጥ እንደወለድክ እንዴት እንሰማለን? ያ ማለት እኮ አንተ ተሳስተሃል አይደለም፣ እውነቱም አውቀህ እያደረከው ነው ብሎ ነበር ናታን የተናገረው። ደረጀ እንኳን ለዚህ ነገር ተስፋ ቆርጧል። ምንም እንኳን ያው ስተቱ የኔ ነው ቢልም ግን ምን ምክንያት እንዳለው ለማስረዳት እየሞከረ ነው። ደረጀ ወደ ኋላ ተመልሶ እያንዳንዱን ነገር ለማስተካከል ይሞክራል። ያኔ በስተት ለመጀመሪያ ልጁ ከተወለደች በኋላ ዳጣን ወዲያውኑ ደረጀ ከዛ ቤት ያስወጣትና ሌላ ቦታ እንድታድግ ያደርጋታል። እንደዛ ያደረገበት ምክንያት አንደኛው ያው ማርታ ሚስቱ ከቦታው ስትመለስ ወይም ከሄደችበት ስትመለስ መጠርጠሯ ስለማይቀር ልጁን አርቆ ማሳደጉ ለሱ የተሻለ ሐሳብ ነው። ሌላኛው ሁለተኛው ማድረግ የሚፈልገው ነገር ቢኖር ሰላምን ከዛ ቤት ማስወጣት ነው። ሰላም ግን በዚህን ጊዜ ልጄን ካልመለስክልኝ ከዚህ ቤት አልወጣም ትለዋለች። ያኔ መሃል ላይ ግብግቡ ሲፈጠር ልጅቷን ወደዚህ ቦታ ላይ ከመለስኳት አባቴ ማን ነው ስለ አባቷ መጠየቋ ስለማይቀር ደረጀ ያሰበውን ነገር አስቦ ልጅቷን ከመመልሳት ሰላም ራሷ እዚሁ ብትቀመጥ ይሻላል ብሎ ነገሩን እንደዛ ያስኬደዋል። ሰላም በጊዜ ሂደት ልጇ እያናፈቀቻት ትመጣለች። ያ ማለት 10 ዓመት 15 እያለ ብዙ ዓመት ሲሆን ከደረጀ ጋር ብዙ ጭቅጭቅ ቢያደርጉም ግን ልጇን ሊመልስላት አልቻለም። ያኔ ነበረ ሰላም ሁለተኛ ዕቅዷን ያቀደችው። ያ ዕቅድ ማለት የመጀመሪያ ልጄን ስላሳጣኝ ሁለተኛዋን ልጄን ምንም እንኳን ለማትረፍ ባልችልም ሰላም ያኔ ነበረ ሁሉም ሰው የሚቀጣበትን አንድ ስህተት የሰራችው። ድጋሚ ደረጀ ሳይፈልግና ሳይፈቅድ ከሱ ለመውለድ አስባ ነበረ። ለብዙ ዓመታት ፈጅቶባታል፣ ቢያንስ ከ5 ዓመት በላይ። በመጨረሻው ግን ተሳክቶላት እሱ በሰከረ ጊዜ አንድ ላይ ያድሩና እሱም ሳያውቀው እርግዝናው ይፈጠራል። እርግዝናው ሲፈጠር ማርታም ሆነ ሌሎቹም እዛ ቤት ውስጥ ነበሩ። የልጁ አባት ማን ነው ብሎ መጠየቁ አይቀርምና ብዙ ሰው ሲጠይቃት እሷም አንድ ቀን አስተዋውቃቸዋለሁኝ እያለች ብዙውን ጊዜ ተፈጠረ። እንደድል ሆኖ ግን ከ8 ወር በኋላ እሷም ተወልድና የተወለደውን ልጅ ደረጀም ቢሆን ልክ እንደ ልጁ ለመቀበልና ናጣም ቢሆን አዲስ ወንድም አገኘው እያለች ይሄ ሁሉ ነገር ተፈጠረ። ዳጣ ግን ወደዛ ቤት ውስጥ ወደ ደረጀ ጋር ስትመጣ አባዬ ብላ ነበር የመጣችው። እሷም ቢሆን እየቆየ ስትረዳ አሁን ያገባት ሌላ ሴት እንደሆነች የእሷ ትክክለኛ እናት እዛ እንደሌለች በደንብ ትረዳለች። ግን የሱን ወይንም የአባቷን ሕይወት ለመበጥበጥ ስላላሰበች ብቻ ልክ እናትና አባትነታቸውን ደብቀው ለብዙ ጊዜ ያቆዩታል። በዚህ መሃል ነበረ ደረጀም ተሳስቶ እናቷን ወይንም ደግሞ የዳጣን ትክክለኛ እናት ሰላምን ያስተዋውቃታል። እሷም ትክክለኛ እናቴን አገኘው ብላ ደስታዋን ሳትጨርስ ወንድም እንዳላትም ትረዳለች። ሰላም ደግሞ በዚህ ሰዓት ላይ ሁሉንም እቅድ ጨርሳለች። ከልጅነቴ ጀምሮ ልጄን የነጠቀኝን ደረጀን አሁን ላይ ምንም አይነት ርህራሄ አያስፈልገኝም። ከኔ 2 ልጆች አሉት። ከማርታ ደግሞ እንደዛው እሱም ልጅ አለው። አሁን ላይ የኔን ልጆች ከማርታ ልጆች ጋር ምንም አስተያይቶ ወይንም የተለየ መንገድ እንዲያይብኝ ስለማልፈልግ ልጆቼ የሚገባቸውን እንዳለ ከደረጀ ማግኘት አለባቸው ብላ ቆርጣ ተነስታለች። ዳጣ ትክክለኛ እናቷ ሰላም ከደረጀ ጋር እንደሚያጋፍጣት ወይንም ደግሞ ከደረጀ ንብረት እንደምትፈልግም ጭምር ከሱ ጋር ያላትን ግንኙነት ድጋሚ መቀጠል እንደምትፈልግ ዳጣ ትረዳለች። እማዬ እባክሽን የሱን ሕይወት መበጥበጥ የለብሽም። አሁን እኮ ሰላማዊ ሕይወት እየኖረ ነው።
ለኛ ብሎ ነው እኮ እስካሁን ድረስ አብሮኝ ያለ ነው እና ወደሱ ሄደሽ ንብረት እካፈላለሁ ከሌሎች ልጆቹ ጋር ማወቅ አለባት። ማርታ ይሄን ሁሉ ነገር ካወቀች ትጎዳለች፣ እባክሽን ትላታለች። ሰላም ግን ቀድማው ነው የወሰነች ውሳኔ ይመስለኛል። ወደዛ ቤት ሄዶ ደረጀ ጋር ያለውን ንብረት መካፈል፣ ልጆቿ አሁን ያሉትን ምንም አይነት የተጎሳቀለ ህይወት እንዲኖሩባት አትፈልግም። ሰላም በራሷ በኩል ያሰበችው እኔ በሰራተኝነት ከ20 ዓመት በላይ ሰርቻለሁ። እኔ እንደኖርኩት አይነት ህይወት እንድትኖሩ አልፈልግም። ትክክለኛ አባታችሁ እንዲህ ፍልስስ እያለ ሌሎች ልጆቹን እያሳደገ እያንቀባረረ ባለበት ጊዜ እዚህ ያሉት ልጆቹ ለምን ይጎዳሉ? ዳጣ አንቺም ቢሆን ወንድምሽ የሚገባችሁን ማግኘት አለባችሁ። ስለዚህ ከአባታችሁ ከደረጀ ጋር ከዚህ በኋላ ያለውን ነገር በህግ እንፈተዋለን። ዳጣ ወደ ኋላ መሸሽ ትጀምራለች። እናቴ ሰላም ያሰበችው ነገር ልክ አይደለም። ማርታ ይህን ሁሉ ነገር ካወቀች እኔም ጉዴ ነው የሚፈለው። እኔ ማርታ በጣም ነበር የምትወደኝ፣ እንደ ልጇ ነበር እዛ ቤት ውስጥ ስትንከባከበኝ የነበረው እና ይህን ሁሉ ነገር አሁን ተመልሰን እሷን የምንጎዳት ከሆነና እኔ የደረጀ ልጅ እንደሆንኩኝ ካወቀች በጣም በከፊሉ ትጎዳለች። ንብረቱ ይቅርብኝ፣ የአባትነት ዕዳውም ይቅርብኝ። እኔና አንቺ ባክሽ ለብቻችን ከዚህ ሰፈር ጠፍተን እንኖር። የዳጣ ይሄ ጥያቄዋ ነበረ። ሰላም ግን በጭራሽ እድሜን እዛ ቤት ውስጥ ሰራተኝነት ሆኜ ነው የጨረስኩት። አንቺ ደግሞ ሆነም ትንሹ ወንድምሽ ከደረጀ ማግኘት ያለባችሁን ነገር ታገኛላችሁና በዚሁ መንገድ ነው የምቀጥለው። ዳጣ የመጨረሻዋ ውሳኔ ከአንቺ ጋር መኖር አልፈልግም፣ በቃ ተይኝ፣ እኔ ጥዬ ወጥቻለሁ ከዚህ ብላ እየሮጠች ወጣ ወደ ማርታ ቤት ትሄዳለች። አሁን የተረዳችው ነገር ትክክለኛ እናቷ ሰላም ጭካኔ የተሞላባትና ነገሮችን ጥቅሞችን እንደምትፈልግ እና ማርታ ግን ያሳዘነቻት ደረጀ እንደዛ እየማገጠና ከሌላ ቦታ እንደወለደም እያወቀች ዝም ማለቷ በጣም ከብዷት ማርታን በጣም በፍቅር አይን እያየቻት ለመጀመሪያ ጊዜ የተለየ ስሜት ስታሳያት ማርታ ትደነግጣለች። ማርታ ስለ እህቷ ነገር አሳስቧታል በዛው ስለጠፋች። ነገር ግን አንዴ ትገኝ እንጂ እኔ ማረገውን አድርጋለሁ እያለች ነው። በተቃራኒው ደግሞ ኤቢ እሷን አግኝታት ቀድማ እንድትታሰርና ለማሳሰር ያላትን ብዙ ነገሮች መረጃዎችን እያሰባሰበች ነው። ኤቢ ልክ አላደረገችም። ማርታ ምንም እንኳን ይሄን ሁሉ ሚስጥር ባታውቅም ያወቀች ግን ኤቢንም ቢሆን ደረጀን ለክፉ አይን ነው የምታያቸው። ናታንም እሱን ሲረዳ እንደነበረውን ጭምር ታውቃላችሁ። ማርታ ያንን ያወቀች ግን ናታንን ራሱ ምን ያህል እንደምታዝንበት ወቁ። የአብዛኞቻችሁ ሚስጥርና አስተያየት የነበረው ይሄ ሁሉ ነገር ይታወቅ፣ ደረጀም ቢሆን መቀጣት ካለበት ይቀጣል እንጂ እውነታውን እስካሁን እየሸፋፈኑ ሌሎቹ በተቃራኒው መንገድ እየተጎዱ ነው ያሉት። አሁን ልጅቷ ወይንም ደግሞ የማርታ እህት እንኳን ይሄን ሁሉ ሚስጥር ለማውጣት ከዚህ በኋላ እድሉን አታገኝም። ወይ ኤቢ ቀድማ ከያዘቻት ታሳስራታለች፣ ማርታም ካገኘቻት ቶሎ ብላ ከሀገር ታስወጣታለች። ያ መሆነ ማለት የደረጀ ሚስጥር እድሜ ልክ ተደብቆ ይቀራል ማለት አይደለም። ሰላም ሁለተኛዋ ጠላት ትሆናለች። ምክንያቱም የሆነው ሰላም ወደዛ ቤት ውስጥ መታ ንብረት መካፈል አለባቸው ልጆቼ ብላ ሁሉንም ሰዎች ሚስጥራቸውን ልታፈነዳው ነው። ማርታ ያኔ ሙሉ ለሙሉ ይህን ሁሉ ነገር ማመን አቅቷት ከዛ ቦታ ላይ ጥላት ወጣለች። ስለዚህ በቀላሉ ሰላም የዛ ቦታ ላይ ንብረት ተካፋይ ዋነኛዋ ትሆናለች። ልጆቿንም አፈላስፊያ አሳድጋለሁ ብትልም ግን መሃላቸው ጥላቻ ይፈጠራል። ኤቢ ለዚህ ሁሉ ነገሮች እንዳለ ማስቆሚያ የምትሆነው እሷ ብቻ ነች። በምን መንገድ ይመስላችኋል? የራሳችሁን ሐሳብ ኮሜንት ላይ ያስቀመጣችሁልኝ። እስካሁን አብራችሁኝ የነበራችሁ ብቻ ሰብስክራይብ አድርጉኝና ቀጣዩ ቪዲዮ እናንተ ጋር በቅርብ ቶሎ እንዲደርስ አደርግላችኋለሁ። እስከዛው ድረስ ግን መልካም ጊዜ